የሃዲአቷ ከተማ የሉጥ አለይሂ ሰላምና የሰዶም ህዝቦች ታሪክ። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን የምንገኘው ከቅፍለቱ ጋር ነብዩላህ ኢብራሂም ዐለይሂ ሰላም ባሉበት በከነዓን ምድር እየተጓዝን ነው። ትኩረታችን በአንድ ወጣት ልጅ ላይ ሲሆን ስሙም ሉጥ ይባላል። የፊቱ ገጽታ በእምነት የተሞላ ትንታግ ወጣት ሲመስል ከአጎቱና መካሪው ኢብራሂም ዐለይሂ ሰላም ጋር አብሮ ይጓዛል። የእርሱ ስም ሉጥ ኢብኑ ሐራን ሲባል የነብዩላህ ኢብራሂም ዐለይሂ ሰላም የወንድም ልጅ እንዲሁም ቀዲም ተከታይ ነው። አጎቱ ነብዩላህ ኢብራሂም ከዚያ ከሚንበለበል እሳት በሰላም መውጣታቸውን እንዲሁም በማይበገረው እምነታቸው ኃያላኑን ነገስታት በእርሳቸው እጅ ሲሸነፉ ከተመለከቱ በኋላ የአጎታቸውን እምነት ተቀብለው ከጣዖት አምላኪያን ሀገር አጎታቸው ጋር በመሆን ተሰደዋል። የሉጥ ዐለይሂ ሰላም ልብ በአንድ አምላክ አምልኮ የደነደነ ነበር። የእርሱም ተልእኮ ከአጎቱ በመገንጠል ጨለማና አስጨናቂ ወደ ሆነ ከተማ በመሄድ የአላህን ሱብሓነሁ ወተዓላ መልእክት ማድረስ ነበር። አላህ ሱብሓነሁ ወተዓላ በጥበቡ ሉጥን ዐለይሂ ሰላም ሙስና ከሌላው ዓለም በተለየ ሁኔታ በጥልቅ ወደ ተንሰራፋበት ከተማ ነቢይ አድርጎ ላካቸው። የሰዶም ህዝቦች መኖሪያ አፈሩ ለም በሆነ ሸለቋማ ስፍራ ሲሆን በአጠገቡም የተንጣለለ ሐይቅ ባለበት ቦታ ነበር። ቦታው በተለያዩ ሰዎች የተባረከ እንዲሁም ታይቶ የማይጠገብ ውብ ቦታ ነበር። የሰዶምና የገሞራን ከተማ በርቀት ባየን ጊዜ የሚታየን አስገራሚ ነገር ሲሆን የገደሉ ማማ ላይ አስደናቂ ከተማን ሰርተው ማራኪ በሆኑ ውብ አረንጓዴ ተክሎች አስውቦታል። ነገር ግን ወደ ከተማዋ በቀረብን ቁጥር የከተማዋ ውበት የላይ ብቻ እንደሆነና የህዝቦቹ መንፈሳዊ ግማት አየሩን እንደበከለው እንረዳለን። ምንም እንኳን አላህ ሱብሓነሁ ወተዓላ ሀብትንና የዱንያን መጠቀሚያን ቢሰጣቸውም እነርሱ ግን የእርሱን ውለታ የመለሱት እርሱን በመታዘዝ ሳይሆን የእርሱን ህግጋት በአሰቃቂ ሁኔታ በመጣስ ነበር። እነርሱ በፈጣሪያቸው የተሰጣቸውን የተፈጥሮ ህግ የጣሱ ክርፋታም ህዝቦች ነበሩ። የእነርሱ ዋነኛ ወንጀልና መገለጫ ባህሪያቸው በሰማይ ያሉትን መላእክት ያንቀጠቀጠ ነበር። እነርሱ ግብረ ሰዶማዊነትን በግልጽና በገገማነት በምድር ለመጀመሪያ ጊዜ የፈጸሙ አስቀያሚ ህዝቦች ነበሩ። ሉጥ ዐለይሂ ሰላም ፍርሃት ባለሰለሰው ድምጻቸው ጌታዬ ሆይ አንተ ወደምትልከኝ ማንኛውም መልካም ነገር ፍጹም ፈላጊ ነኝ አሉ። አሁን ሉጥ ዐለይሂ ሰላም ከሰማይ የወረደው ወህይ ህዝቦችን እንዲያስጠነቅቅ ስልጣንን ሰጥቶታልና በገበያ ቦታዎች በየመንገዱ ባሉ መተላለፊያዎች ላይ ብቻውን በሚያስፈራ ጫካ ውስጥ እንደሚጣራ ሰው በሚመስለው ድምጻቸው ሰዎቹን መገሰጽ ጀመሩ። እንዲህም አሉ፣ ህዝቦቼ ሆይ አላህን ተገዙት፣ ከእርሱ ውጪ ሌላ አምላክ ለእናንተ የላችሁም፣ አትጠነቀቁምን አሏቸው። ሰዎቹ ግን በጥሩ ልብስ ተሸፍነው ጨካኝ በሚመስሉ ፊቶቻቸው ቆመው ያፌዙበታል። ግዙፍና አስቀያሚ የሆነው መሪያቸው ወደ ሉጥ በመጠጋት እንዲህ አለ፣ ሉጥ ሆይ እኮ አንተ ይህንን መልእክት ይዘህ ወደኛ መጣህን? የነፍሶቻችንንም ፍላጎት ለመግታት አሰብክን? እኛ የምንፈልገው ወንድ እንጂ ሴት አይደለም። ይህም ደግሞ የራሳችን መንገድ ነው። እናም አንተ ሉጥ ሆይ ከዚህ ከምትቀባጥረው ነገር የማትታቀብ ከሆነ ከከተማችን እናባርሃለን አለው። ሉጥም ለስለስ ባለው ማራኪ ድምጻቸው እናንተ ከሴቶች ሌላ ወንዶችን በመከጀል በእርግጥ ትመጡባችኋላችሁን? በእውነቱ እናንተ ወሰንን አላፊዎች ህዝቦች ናችሁ አሏቸው። ሉጥ ዐለይሂ ሰላም መስረጃን በማቅረብ ቀን ማታ ደከመኝ ሰለቸኝ ሳይሉ ህዝባቸውን ወደ ትክክለኛው እምነት ለመመለስ የሚችሉትን ሁሉ አደረጉ። እንደው በመካከላችሁ ምክንያታዊ ሰው የለምን? ይህ ትክክለኛ ያልሆነ የወሲብ ፍላጎት እንደሆነ አይታያችሁምን? እነዚህ እኮ የራሳችሁ ወንድሞች ናቸው። አላህ ለእናንተው ብሎ የፈጠረላችሁን ሴቶቻችሁ ጋር ጋብቻ ፈጽሙ፣ አላህንም ፍሩ፣ ሀፍረት የሚባል ነገር የላችሁም እንዴ እያሉ ጥሪያቸውን ቀጠሉ። ነገር ግን የእርሳቸው ንግግር ምሳሌ ልክ መጨረሻ ወደ ሌለው የሙስና ጉድጓድ እንደተጣሉ ጠጠሮች ነበርና ህዝቦቹ ማስተባበል ብቻ ሳይሆን ማሾፋቸውን አጠናክረው ቀጠሉበት። ይህም አላንስ ብሏቸው
በእርሱና በተከታዮቹ ሕይወት ላይ ዛቻና ማስፈራሪያቸውን መንዛት ጀመሩ። በዋናነት የራሳቸውን ቤተሰብ የያዘው ጥቂቱ የሉጥ አለይሂ ሰላም ተከታዮች ሕይወትም አደጋ ተጋረጠበት። የሚገርመው ነገር ደግሞ በቤታቸው እየኖረች ነገር ግን ለከሃዲዎቹ ሉጥ አለይሂ ሰላም የሚያደርጉትን እያንዳንዷን እንቅስቃሴ የምትናገረው የከሃዲዎቹ ሰላይ የሆነችው ልቧም ልክ እንደ ከተማይቱ ሰዎች የቆሸሸው የከሃዲዋ የሉጥ አለይሂ ሰላም ሚስት ነገር ነበር። ሁኔታው የመጨረሻው ደረጃ ላይ ደርሷል። በዚህ ሰዓትም አላህ ሱብሓነሁ ወተዓላ መላእክቱን እጅግ በጣም ውብ በሆኑ ሸበላ ወጣቶች ቅርጽ ወደ ሉጥ አለይሂ ሰላም የመጨረሻውን ማስጠንቀቂያ ለማድረስ ከዚያም መለኮታዊ ቅጣቱን ለመፈጸም ወደ ሰዶም ከተማ ላከ። የቀኑ ሙቀት በረሃውን እንደ እሳት ያነደው ይዟል። መላእክቶቹም ወደ ሉጥ ከመሄዳቸው በፊት ኢብራሂም አለይሂ ሰላም ጋር ደረስ እንዲሉ ታዘዋል። ሽማግሌው ነቢይ ኢብራሂም አለይሂ ሰላም ፊታቸውና ጸጉራቸው በነጭ ጸጉር ተሞልቷል። ከባለቤታቸው ሳራ ጋር ቤታቸው ያሉ ሶስት ወጣቶች ወደ እርሳቸው ቀረቡ። ታዲያ ቀኑና እንግዳ ተቀባዩ ነቢይ እንግዶቹን ተቀብሎ የደለበችውን ግልገላቸውን ለማረድ መጣደፋቸውን ጀመሩ። ሲጨርሱም ወደ እንግዶቹ ፊት አቀረቡት። ነገር ግን እነርሱ ምንንም ነገር አልበሉም ነበር። በዚህ ሰዓት ፍርሃት የኢብራሂምን ልብ መሰማት ጀመረ። መላእክቱም በሚያስተጋባው ድምጻቸው አትፍራ፣ እኛ ወደ ሉጥ ህዝቦች የተላክን የጌታ መላእክት ነን አሉት። ኢብራሂም አለይሂ ሰላም በመጨነቅ ነገር ግን ሉጥ እኮ እዛ አለ አላቸው። እኛ ማን እዛ እንዳለ እኛ በርግጥ እናውቃለን። እኛ በርግጥ ሚስቱ ብቻ ስትቀር እርሱንና ቤተሰቡን እናድናለን። እሷ ሚስቱ ከኋላ ከሚቀሩት ናት አሉት። ኢብራሂም አለይሂ ሰላም ይህንን መዓት በሰሙበት ቅጽበት ደግሞ መላእክቱ ለእርሳቸው በአዋቂ ወጣት ልጅ አበሰሯቸው። ከድንኳኑ ኋላም ጩኸት ተሰማ። ማህፀኗ ለዘላለም መካን የሆነባት ባልቴቷ የኢብራሂም አለይሂ ሰላም ሚስት ሳራ በመደነቅ ራሷን በጥፊ የመታች መካን አሮጊት ነኝ አለች። በጣም ከመደሰቷ የተነሳም ዋልኝ እኔ አሮጊት ይህም ባሌ ሽማግሌ ሆኖ ሳለ እወልዳለሁን? ይህ በእርግጥ አስደናቂ ነገር ነው አለች። መሪው መልአክ ጅብሪልም ወደ እርሷ በመዞር የተፈጥሮን ሕግ በሚገስጽ ሁኔታ ከአላህ ትእዛዝ ትደነቂያለሽን? የአላህ ችሮታና በረከቶች በእናንተ በኢብራሂም ቤተሰቦች ላይ ይሁን፣ እሱ ምስጉኑና ለጋሱ ነውና አለ። ቃል ኪዳኑም ተፈጻሚ ሆነ። በዛች እምነት ድንኳን ውስጥ ደስተኛ የሚያደርግ የህፃን ለቅሶ ተሰማ። የህፃኑም ስም ኢስሐቅ ሲባል በመለኮታዊ ቃል የተወለደ እንዲሁም የነቢይነትን አሻራ ወራሽ የሆነ ታላቅ መልእክተኛ ሆነ። እይታችን ወደ ሰዶም ከተማ በሮች ሲመለሱ ሉጥ አለይሂ ሰላም በህዝቦቻቸው ክህደት ተስፋ ቆርጠው በከተማዋ በሮች አካባቢ ሲዘዋወሩ በከተማዋ በሮች ሁለት ደስ የሚሉ እንግዶች ሲገቡ ተመለከቱ። የከተማዋ ሰዎች ካዩአቸው የሚደርስባቸውን ሲያስቡት እጅጉን ፈሩ። በውስጣቸውም ይህ ብርቱ ቀን ነው አሉ። ወዲያውኑም በዙሪያቸው የሚመለከት ሰው እንዳለ ለማረጋገጥ ዞር ዞር እያሉ ወደ ሰዎቹ ጠጋሉ። ወደ ሰዎቹም በችኮላ እናንተ እዚህ እንግዳ ናችሁን? ወደ ከተማዋ እንዳትገቡ፣ በቶሎ ኑ እኔ ጋር፣ ማንንም እንዳትመለከቱ አሉ። ሉጥ አለይሂ ሰላም እንግዶቹን ወደ እርሱ ቤት በፍጥነት ወሰዷቸው። ነገር ግን ረፍደው ነበር። የወጣቶቹ ወሬ በከተማይቱ እንደ ሰደድ እሳት ተንሰራፍቶ ነበር። ሉጥ አለይሂ ሰላም እንግዶቹን እቤቱ ውስጥ ደብቆ በሩን ቆለፈው። የእርሱም ፊት ከፍርሃቱ የተነሳ ገርጥቶ ነበር። ህዝቦቹም ወደ እርሱ እየተጣደፉ መጡት። ከዚህም በፊት መጥፎ ስራዎችን ይሰሩ ነበር። ህዝቦቼ ሆይ እኒህ ሴቶች ልጆቼ ናቸው። እነርሱ ለእናንተ ይልቅ በጣም የጸዱ ናቸው። አግቧቸው፣ አላህንም ፍሩ፣ በእንግዶቼም አታሳፍሩኝ። እንደው ከእናንተ ውስጥ ቅን ሰው የለምን አላቸው። ነገር ግን ከውጭ በኩል አሁንም የጩኸት ድምፅ ይሰማል። የከተማው ሰው ትልቁም ትንሹም በሉጥ በር ላይ ተሰብስበው ሉጥ ሆይ ከሴት ልጆችህ ለኛ ምንም ጉዳይ የለንም፣ አንተም ምንሻውን በርግጥ ታውቃለህ። ሉጥ ሆይ አሁን እንግዶቻችንን ስጠን፣ እኛ እንፈልጋቸዋለን እያሉ መቀወጣቸውን ቀጠሉ። ሉጥም ከበሩ ኋላ ሆነው ህዝቦቼ ሆይ እኚህ እንግዶቼ ናቸው፣ አላህን ፍሩ፣ በእንግዶቼም ፊት አታሳፍሩኝ አሏቸው። ሰዎቹም እያሾፉ ለማንም ከለላ ከመሆን አልከለከልንህምን? እንግዶቹን ለኛ ስጠን፣ ካልሆነ በሩን ሰብረን ገብተን አንተንም እነርሱንም እናውጣችኋለን አሉ። በዚህ ሰዓት ሉጥ አለይሂ ሰላም ፈሩ። ሁኔታዎችም የከበዱ መጡ። ሉጥም በእናንተ ላይ ለኔ ኃይል ቢኖረኝ
ወይም ወደ ብርቱ ወገን ብትጠጋ ኖሮ የምሰራውን በሰራሁ ነበር አላቸው። በዚህ ሰዓት አንዱ በወጣት የተመሰለ መላእክት ተነስቶ ወደ ሉጥ አለይሂ ሰላም በመቅረብ እኛ የጌታ መልእክቶች ነን፣ ሰዎቹም ወደ አንተ የሚደርሱ አይደሉም ብለው አበሰራቸው። ከእንግዶቹ አንዱ የሆነው ጅብሪል ወደ በሩ ተጠጋ። አመፀኛ ሰዎቹም በሩን ገንጥለው ለመግባት እየታገሉ ሳሉ ጅብሪል አለይሂ ሰላም እንደ ሰው ሳይሆን ለማመን በሚከብደው ትልቅ አቋሙ በሩን ከፍቶ በመውጣት በከንፉ አጠናገራቸው። በዛው ቅጽበት የሰዎቹ እይታ ተሰወረ። በመደናገር ስሜት ወደ ኋላ አይናቸውን እያሹ ተመለሱ። በመዋለል ላይ ሆነውም አይኔ ማየት እኮ አልቻልኩም፣ ምን አይነት ድግምት ነው ይሄ አሉ። እቅዳቸው ከሸፈ፣ አቅማቸውም ተዳከመ። በእውርነታቸው ምክንያት እርስ በራሳቸው እየተጋጩ ወደ ንጋት ላይ ተመልሰን መተን ሉጥና መላውን ቤተሰቡን እናጠፋቸዋለን ብለው ተስማሙ። መላእክቱም ወደ ሉጥ አለይሂ ሰላም በመመለስ በእዝነትና የመጨረሻ በሚመስል የድምጽ ቀላጻቸው ሉጥ ሆይ ቤተሰብህን ይዘህ ከሌሊቱ በከፊል ውስጥ ሂድ፣ ከእናንተም አንድም ወደ ኋላው አይመልከት፣ ሚስትህ ብቻ አስትቀር፣ እርሷን እነርሱም ያገኛቸውን ስቃይ ያገኛታልና አሉ። ሉጥም እነዚህ ሰዎችስ ብለው በጥድፊያ ጠየቁ። መላእክቱም ቀጠሯቸው ንጋቱ ላይ ነው፣ ንጋት ቅርብ አይደለምን አሉት። በዛ ሌሊት በኮከብ አልባው የሰማይ ካባ ስር ሉጥ የእርሱን 2 ሴት ልጆች እንዲሁም በጣት የሚቆጠሩ ተከታዮቻቸው ሆነው ከተማዋን እንዲለቁ እንዲሁም በምንም ሁኔታ ወደ ኋላቸው እንዳይመለከቱ ታዘዙ። ነገር ግን የሉጥ አለይሂ ሰላም ሚስት ወደ ኋላ ቀረች። ልቧ በሰዶም ከተማ ሀብትና ውበት ተማርኮ ነበርና በሚመጣው ቅጣት ከልቧ አላመነችም ነበር። የመጀመሪያው የፈጅር ጎህ ሲወጣ የአላህ ትዕዛዝ መፈጸሙን ጀመረ። ጅብሪል አለይሂ ሰላም ክንፎቹን ወደ ከተማይቱ ስር በመትከል በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው አለ። ከተማዋንም ከነነዋሪዎቿና መኖሪያ ቤቶቿ ወደ ሰማይ ከፍ አድርጎ አነሳት። አሰቃቂው የምድር ጩኸት የሰዎችን ጆሮ ሊያደነጎር የሚቀርብ ነበር። ከዚህ በመቀጠል ጅብሪል አለይሂ ሰላም የምድሪቱን የላይ ክፍል ወደ ታች የታችኛውን ክፍል ደግሞ ወደ ላይ አድርጎ መልሶ ወደ ምድር ወረወረው። ከሰማይም የተያያዙ የጭቃ ድንጋዮች በኃይል ወደ ታች ተወረወሩ። ምድር ተንዘፈዘፈች። ሰማይም ከላይ አደገኛ አለቶችን ወደ ታች ወረወረች። አስደናቂዋ ከተማ ከላይ ወደ ታች በመገልበጥ ፈጽማ ተደመሰሰች። አላህ በቁርአኑ ስለ ታሪኩ እንዲህ ይለናል፣ እሱንም ቤተሰቦቹንም በጠቅላላ አዳናቸው፣ በቀሪዎቹ ውስጥ የሆነችው አሮጊት ብቻ ስትቀር እርሷ ጠፋች። ከዚያም ሌሎችን አጠፋን፣ በእነርሱም ላይ የድንጋዮችን ዝናብን አዘነብንባቸው፣ የተስፈራሪዎቹም ዝናብ ምንኛ ከፋ። ሱራህ አሽ-ሹዓራ ከአንቀጽ 170 እስከ 73። ሉጥና ሴቶቹ ልጆቹ እያመለጡ ነው። ነገር ግን ከጀርባቸው የመቅሰፍት ድምጽ እየተሰማቸው ነው። በዚህ ሰዓት የሉጥ አለይሂ ሰላም ሚስት ሁኔታውን መቋቋም አቅቷት ለመጨረሻ ጊዜ ወደ ከተማዋ ልትመለከት በዞረችባት ሰዓት ማንም እንዳይዞር የሚለውን ትዕዛዝ ስለጣሰች ከሰማይ በወረደ ድንጋይ ምክንያት ልቧ አብሯቸው ከነበሩት የሉጥ ህዝቦች ጋር አብራ ተጠፋች። ትዕዛዙም ተፈጽሞ ባለቀ ጊዜ ሉጥና ተከታዮቹ ደህንነቱ በተረጋገጠ ቦታ ላይ ቆመው አንድ ጊዜ የዳበረች እንዲሁም የቀደመ ስልጣኔ ባለቤት የነበረችው አሁን ደግሞ ሰው የማይኖርባትና የተገለበጠች ጠፍ መሬት ወደ ሆነችዋ ከተማ ተመለከቱ። ሸለቆው በአቧራና ጭስ ተሞልቶ ሙት ባህርም የእነርሱ ዘላለማዊ ኑዛዜ ተናጋሪ ሆኖ ተመለከቱት። በዚህ ሰዓት ሉጥ አለይሂ ሰላም በጉልበታቸው ተንበርክከው እንባቸው እንደ ጎርፍ ወደታች እየፈሰሰ መጥፎ ነገር ከሚሰሩ ህዝቦች ያዳነን አላህ ምስጋና ሁሉ ይገባው አሉ። የሉጥ አለይሂ ሰላም ህዝቦች ታሪክ የጨዋ ህዝቦች ታሪክ ሳይሆን በምድራችን የመሬት ክፍል የተቀረጸ ዘላለማዊ ትምህርት ነው። አላህ ያስቀመጣቸውን ድንበሮች መጣስ፣ በደልን በግልጽ መፈጸምና የነቢያትን ግልጽ መልእክት አለመቀበል የሚያስከትለውን መዘዝ ለሰው ልጆች ሁላ የሚያስተምር አስተማሪ ታሪክ ነው። የሰዶም ህዝቦች ከነ ሀብታቸው በመሬት ውስጥ ተቀብረዋል። ፍላጎቶቻቸውን ከጌታቸው ትእዛዝ በላይ ላደረጉ ሰዎች የአላህ ቅጣት ምን ያክል ፍጹምና ፈጣን እንደሆነ በዚህ ታሪክ ተምረናል። ታሪኩን አስተማሪ ሆኖ ካገኙት ሰብስክራይብ፣ ላይክ እና ሼር አድርጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።